በእግር ኳስ ተመቶ ራሱን የሳተውን ወፍ ያተረፈው ተጫዋች። በእግር ኳስ ጨዋታ ወቅት አዝናኝ፣ አሳዛኝና የተለያዩ ክስተቶች ሲከሰቱ ማየት የተለመደ ነው። በቱርክ ኢስታንቡል አንድ ተጫዋች የፈጸመው የነፍስ አድን ስራ በብዙዎች ዘንድ አድናቆትን ችሮታል። በቱርክ አማተር ሊግ ሜብላንካፕ ጉዝለሂሳር እና የኢስታንቡል ዩርድም ስፖርት ክለብ በሚያደርጉት ጨዋታ የተፈጠረው ክስተት በርካቶችን እያነጋገረ ይገኛል። ክስተቱ የሆነው ሁለቱ ቡድኖች ጨዋታቸውን እያደረጉ እያሉ በመጀመሪያው አጋማሽ ነበር። በጨዋታው የኢስታንቡል ዩርድም ስፖርት ክለብ ግብ ጠባቂ ሙሐመድ ኡያናኪ ከጎል አካባቢ ኳሷን ለማሻማት በእግሩ ይመታል። ኳሷን በቅጽበት በሜዳው ክልል ውስጥ እየበረረ የነበረ ሳቢሳ ወፍን መታው ሜዳው ላይ ትጥለዋለች። በዚህ ጊዜ ነበር የቡድኑ አምበል ጋኒ ካታን የተባለው ተጫዋች እየሮጠ ሄዶ የወደቀውን ወፍ ሕይወት ለማትረፍ የወፉን ደረት በእጆቹ እየጨመቀ ሲፒአር በመፈጸም ወፉ ዳግም ሕይወት እንዲዘራ ያደረገው። ተጫዋቹም የወፉን ሕይወት የማትረፍ ስራ ከሰራ በኋላ ወፉ እንቅስቃሴ አሳይቷል። አቅፎት እየሮጠ ሄዶ ከሜዳው ጥግ ለነበሩ የጤና ባለሙያዎች ሳቢሳውን አስረክበዋል። ክለቡም በኢንስታግራም ገጹ የቡድናችን አንበል በሰራው ነፍስ አድን ስራ ወፉ ዳግም ሕይወት እንዲዘራ አድርጓል በማለት አመስግኗል። አሁን ላይ ሳቢሳው በክንፉ ላይ በደረሰበት ጉዳት በሕክምና ላይ እንደሚገኝም ተገልጿል። ስለዚህ ክስተት ምን ተሰማችሁ? ሐሳባችሁን እስቲ በኮሜንት ሳጥን አስቀምጡ።